أسرنيا نتب سناقروا الإمام أبو حنيفة من الالو والعاشر نقر بأن الله تعالى أمر القلم بأن يكتب فقال القلم ماذا أكتب يا رب فقال الله تعالى اكتب ما هو كائن إلى يوم القيامة لقوله تعالى وكل شيء فعلوه في الزبور وكل صغير وكبير مستطر إلى أن الله ترجمه والعاشر أسرين ونتبالو الإمام أبو حنيفة أسره لا تنتبوش ناشتو أسره تشهل ياما يزو بذلك قد على سو የአህሉ ሱና ወልጀማዓ ማለት እሱ ነው እንዲሁም የነብዩ ሰለላሁ ዐለይሂ ወሰለም ሽምግልና የቂያማ ቀን ያገኛል የጀነት ሰው ይሆናል እያሉ መጀመሪያ ላይ ራሳሊ ተናገሩት እነዛን እየተጠቀሱ ያለነውና አስረኛው ማን ነው አሉ ከ12ቶች ነጥቦች እኛ ኑቂሩ በቀልባችን እውነት ብለን በአንድ በተናገራለን አሉ በመንደን ቢአን አላህ ተዓላ ተጎድለው ሁሉ የተጠራራ የሆነው ጌታ አላህ አመረ القلم ቀለምን አዟል ብዕሩን አዞታል ብለን ማመን ነው እንዲሁም በአንድ በት መናገር ነው ቢአየክቱብ እንዲጽፍ ሊጽፍ ቀለሙን አላህ Subhanahu Wa Ta'ala አዞታል ማለት አዞታል ብለን ልንናገር ግዴታችን ነው አዞታል ብለን መናገር ነው አሉ فقال القلم الله Subhanahu Wa Ta'ala ቀለሙን كتب በሚለው ሰዓት ጻፍ በሚለው ሰዓት ምን አለ ماذا أكتب يا رب ጌታዬ ሆይ ምንድነው የምጽፈው ፍጡር ነውና ምን ነገር ሁሉንም ስለማያውቅ አላህ ያሳወቀው ነገር ብቻ እንጂ የሚያውቀው ሁሉንም አዋቂ አላህ Subhanahu Wa Ta'ala ብቻና ብቻ ስለሆነ አያውቅምና ጥያቄ አቀረበ فقال القلم ቀለም ምን አለ ምንድን ለጻፍ ጌታዬ ሆይ አለ ምንድነው የምጽፈው ጌታዬ ነገር ሲል فقال الله تعالى الله ብሎ አለው اكتب ጻፍ ما هو كائن إلى يوم القيامة تنسى مقربا تنسى استمتقوم درس القيامة كان درس ያለውን ሁሉ በአጠቃላይ የሚሆነው ሁሉ ጻፍ አለው ጠይቆ ነው እንግዲህ ማያቀው ነገር ዝም ብሎ ወደ መጻፍ የገባው እኛ ከዚህ ምን እንረዳው ነገር ምንድነው ቢባል የማናቀው ነገር አድርግ ስንባለም ሆነ ምንድነው ስንባል ምንድነው እሱ ለመጠየቅ አለብን ማናቀው ከሆነ ደግሞ ለመጠየቅ እንደ ፈተዋ ነገር ተሆነ ማናቀው ከሆነ ተላወቅ ነው አናውቅም ይሄ ትልቅ ደረጃ ነው ምናቀው ከሆነ ደግሞ በዛው በሐቁ በትክክሉ መናገር ግዴታችን ይሆናል ቀለሙ እንኳን የአላህ ባሪያ ነውና ماذا أكتب يا رب የታየው ምንድነው ምጽፈው አለ ታዝዣለሁ ወለ በቃ ፈቃድ ሰጥኛል ተብሎ ዝም በየላ እንዲባልቀው አላለም እኛም እንደዚሁ መሆን አለብን አቅልን አላህ ሰጥቶን በአቅላችን መጠቀም ቁርአንና ሐዲስን ሰጥቶን በዛ መጠቀም ይኖርብናል ለይህም አላህ ያወፈቀን እና የቂያማ ቀን ድረስ የሚሆነው ሁሉ ጻፋለው አላህ አሳወቀው ያን ሁሉ ጻፈ ይሄ ለማለቱ ምንድነው የቁርአን ማስረጃ አላችሁ ሊባል ይችላል አዎ አሉና ለዛ ይሄ ጥያቄ ሊመጣ ስለሚችል ምናሉ ማስረጃ ሲያቀርቡ ኢማሙ አቡ ሐኒፋ لقوله تعالى ቁርአን ስላለ ነው አላህ Subhanahu Wa Ta'ala ስላለ ነው ያ ጌታ ደግሞ ተጎድረው ሁሉ የጠራ ይሆናል እንግዲህ ብዙ ቦታ لقوله تعالى الامام ابو حنيفه تعالى ማለት ተነዘህ ይጠራ የሆነ ማለት ነው ተጎድለው ሁሉ የጠራ ሙሉ በመተባለ ባህሪ ሁሉ የተገለጸ ማለት ነው የጎድለው ባህሪ ማን ነው ከተባለ የፍጡር መገለጫ ሁሉ በአጠቃላይ ጎድለው መገለጫ ነው ተዛ ሁሉ የጠራ ነው ሙሉ ባህሪ የምትባለው ሳለ ደግሞ የፈጣሪ የሱ ብቻ የፍጡር መገለጫ ያልሆነች ሁሉ ያቺ ሙሉ ባህሪ ተባላለች የሱ ብቻ መገለጫ የሆነ ስለዚህ አላህ ስላለ ነው ማስረጃችን አሉ وكل شيء فعلوه في الزبور የሰሩት ነገር ሁሉ በአጠቃላይ አሉ በሳቸው ላይ እኮ ለውሐ المحفوظ ላይ የተጻፈ ነው የተዘገበ ነው ብሏል አላህ وكل شيء فعلوه የሰሩት ነገር ሁሉ የሚሰሩትም ሆነ ያው ወደፊት የሚሰሩትም ሆነ አሁን እስዛሬ የሰሩት ሁሉ في الزبور مكتوب عليهم في اللوح المحفوظ ነው لوح المحفوظ ጥብቅ በሆነው ሰሌዳ ውስጥ የተጻፈ ነው አለ አላህ Subhanahu Wa Ta'ala ስለዚህ አላህ Subhanahu Wa Ta'ala ቀለምን አዞት እንደጻፈና ያመላክታል ይሄ ቁርአን ገለጻ وكل صغير وكبير ተተግባርም ሆነ ተخلቆችም ሁሉ ትንሽ የሚባለውም ትልቅ የሚባለውም ሁሉ مستطر أي مكتوب على فاعليه قبل أن يفعلوه
በሚሰሩት ሰዎች ላይ ከመስራታቸው በስተፊት በሳቸው ላይ የተጻፈባቸው ነው። እዛው ለውሐል መሕፉዝ ጥብቅ በሆነው ሰሌዳ የተዘገበ ነው። ትንሽም ይሁንም ተግባሪውም ሆነ ተግባሩም፣ ትልቅም ቢሆን ተግባሪውም ሆነ ተግባሩም፣ ሰሪውም ሆነ ተግባሩም፣ ትንሽም ቢሆን ትልቅ ጥብቅ በሆነው ሰሌዳ ውስጥ መክቱብ ነው ይለናል አላህ ሱብሓነሁ ወተዓላ። መቼ ነው የተጻፈው? ሰውየው ገና ተግባሩን ሳይተገብረው በፊት አይደለም ተተገብረው ሳይፈጠር በፊት ሰውየው ከመፈጠር እንኳን በፊት አላህ ሱብሓነሁ ወተዓላ ለውሐል መሕፉዝ ላይ አጽድቆታል። ይሄ የሚያጋጥመን የምንሰራው ስራ ሁሉ እኛ ከመፈጠራችን በፊት ብዙ ሚሊዮን ዓመቶችን አስቆጥረዋል። አላህ ሱብሓነሁ ወተዓላ አስቀምጦታል። አላህ ያለው ነገር ሁሉ ተመሆን አማራጭ የለም። አላህ ያላለው ነገር ሁሉ ደግሞ ላለመሆኑ ምንም ጥርጣሬ የለውም። አላህ ያልሻው ነገር ላለመሆኑ እና ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። የዛሬ ድረሳችን በዚህ ያበቃል።